እናትና አባቴ በህይወት አሉ አሁንም አሉ ወልደውኛል አሳድገውኛል በዚህ ፕሮግራም ሚዲያ የፈጠራትን ብርቱካንና እውነተኛዋ ብርቱካን ተመስገን ይገለጣሉ የነዚህ ሁለት ማንነቶች መገለጥ የህዝብን ጥያቄ የሚመልስ የጥፋትን ሴራ የሚያጋልጥ እውነታዎችንና ማስረጃዎችን ያቀርባል ብርቱካን ሁለት መልክ ሁለት ጠባይ ሁለት ማንነት እንዲኖራት ሶስት አካላት ሰርተዋል የመጀመሪያዋ ቤተሰብ የሰራት እውነተኛዋ ብርቱካን ነች ከተከበሩ ከተወደዱ ከብርቱ ገበሬዎች እጅ የተሰራችው የዋሃ እስከ ትዳር በድንግልና የኖረችው እውነተኛዋ ብርቱካን ነች ስለዚህኛው ማንነቷ ከሷ ጋር እህት ወንድሞቿ ይናገራሉ ትዳር የሰራት ብርቱካን ደግሞ በድንግልና በትዳር የሆነች አብሮ አደጓን አግብታ ወልዳ የሳመች የቤትም እመቤት ነች ይቺ ብርቱካን በባህል በሃይማኖት በማህበራዊ ህይወት ከቤተሰብ ተሰርታ የባንክ ሰራተኛዋ አቶ ስማቸው ፍቅሩ ትዳሩ ህይወቱ እንድትሆን የመረጣት ነች ስለዚህ እውነተኛ ማንነቷ ባለትዳሮችም ዘመድ ወዳጅም ይናገራሉ ድሮ የኳለ ቤተሰብም ያውቃል ይህ እውነተኛው የብርቱካን እውነት ነው ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው ባል ምንም እንደዚህ ምን ሲሆን ብዙ ጊዜ እንገናኛለን ቤታቸው እንግዲህ ፉል ነው እስከማውቀው ድረስ የጎደለና ለምና የሚያስወጣ ነገር የለም ቤት ውስጥ የጎደለባት ነገር የለም ቤቷ ሙሉ ነው ባለቤቷ ባንክ ነው የሚሰራው እኛም ባለ ስራ ነው ቤተሰቦቻችንም የደና ቤተሰብ ዘር ነው እናትና አባቴ በህይወት አሉ አሁንም አሉ ወልደውኛል አሳድገውኛል የዩቲዩብ የደም ነጋዴ ጽንፈኛ የዲያስፖራ አክቲቪስቶች የሐሳብ ሙግትና ሰላምን ጠልቶ ጫካ ጠመንጃ አዝሎ ከሚዞር የጥፋት ኃይል ጋር በኢቢኤስ ውስጥ የተሰገሰገ የጥፋት ኃይል በወረዳ አስተዳደር የመሸገ የጽንፈኛው ተላላኪና ራሷ ብርቱካን ተባብረው ሐሰተኛውን የብርቱካን ማንነት ፈጥረውታል ይህ ከመጀመሪያዋ ማንነቷ የሚለየው በሶስት ወር ተረግዞ የተወለደ በሴራ ትወና የዳበረ ፈጣሪዎቹ ዓላማና ግቡን የሚያውቁት ተደራሲው ህዝብን ለቁጭት ለሐዘን ለቁጣ እንዲሁም ሁከት የሚጋብዝ በሴራ የተዘጋጀ አንድ ሐሰተኛ ፊልም ላይ የተገለጠ ማንነት ነው ብርቱካን በእሁድን በኢቢኤስ ከተላለፈው የፈጠራ ፊልም በፊትና በኋላ እውነተኛው ማንነቷ የተገለጠ ነው ከፕሮግራሙ መተላለፍ በፊት ከቤተሰብ እስከ ትዳር በኑሮዋ ተገልጣለች ከፕሮግራሙ መተላለፍ በኋላ ደግሞ በመሪር ጸጸቷ ይሄ ነገር ትክክለኛ አይደለም እውነታው ምንድነው ለትወና ብለው ወስደው ነው ይሄን ነገር ያሰሩ ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ ወንድም አለኝ አክስት አጎት አለኝ ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት እኔ ደግሞ ባለ ትዳር ነኝ የልጅ እናት ነኝ አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በገታ ምክንያት የወለድኩት ልጅ አይደለም ስለዚህ እኔ ልብ ኬዝ ታማሚ ነኝ አዎ ታማሚ ነኝ ሌላ ነገር ግን የለም ብዬ እዚህ ጋር መዓዛ መሐመድ ተስፋዬ ወልደ ስላሴና ሌሎች የዩቲዩብ የደም ነጋዴዎች በየዋህ ኢትዮጵያውያን ሴቶች ላይ የሚቆምሩትን የጭካኔ ቁማር ማንሳት ያስፈልጋል ብርቱካን ለሴራ ድርሰታቸው የተዘጋጀች ተዋናይ ነች ከትወናው በኋላ ትዳሯ ህይወቷ ልጇ ጉዳያቸው አይደለም አንድም በፌዝ ደውለው ተዘባብተውባታል በሌላም በኩል ህይወቷን ነጥቀው ቀጣይ ትርምስ ለመፍጠር ወደ ገዳይ ቡድናቸው ካልወሰድንሽ መንግስት ይገድልሻል ብለው ያስፈራሯታል ከብርቱካን ስልክ የተገኘውን ማስረጃ እንመልከተው እህቲቱ እየሰማሽ ነው እህቷ ሲሞን ተብረሽታይ እሺ ምትፈልጊያት ከሆነ እሺ ሰጣት ሄሎ አቤት አርቲስቷ አፈር ልብላ እንዴት ነህ ደህና ነሽ እግዚአብሔር ይመስገን ህዝቡን እኮ ያነጋገርሽ እኮ ነው ግማሹ አንቺን ይደግፋል ግማሹ ይሄ ነገር ውሸት ነው ይላል
ማርያምን አዎ ሙሉ አካል እያለኝ ያደራ እንደው ልመና ሰው አያሳዝንም። የአዲስ ምዕራፍ ሰዓታችን ላይ ደርሰናል።